ፕሌየር ኮምፓሪዥን ብራዚል ከኢንግላንድ ጋር ዛሬ እናነጻጽራለን። ማን ከማን ይበልጣል የሚለው ነገር አብረን እናያለን። እንደ ሁልጊዜው ከበረኛ እንጀምራለን። አሊሰን ነው ከፒክፎርድ ጋር። አሊሰን በጣም የምትለይብኝ ተጫዋች ነው። ስለዚህ ያለምንም ጥርጥር አሊሰንን እንመርጣለን ማለት ነው። ዳኒሎን ከሪስ ጀምስ ጋር። ዳኒሎ በነገራችን ላይ እድሜው በጣም እየሄደ ነው እንጂ ፕራይሙ ላይ በነበረ ሰዓት ምርጥ ፕራይሙ ላይ ሆኖ ራሱ ለኔ ግን ከጀምስ አይበልጥም። ጀምስ በጣም ይችላል። ሲጀምር ወደ መሃል እየገባ እንዴት ሲጫወት እንደነበር አይታችኋል አይደል? ባለፈው ራሱ ሪስ ጀምስ ሙሉ 90 ደቂቃ ነው የተጫወተው። ወደ መሃል አስገብቶት ነበር ከሆነ ሰዓት በኋላ ማለት ነው። ስለዚህ ሪስ ጀምስ ይለያል። ሪስ ጀምስን እንመርጣለን ማለት ነው። ማርኪኒየስ ከጉሂ። ማርኪኒየስ ያለምንም ጥርጥር ማርኪኒየስ። ሲጀመር ማርኪኒየስ በጭንቅላቱ የሚጫወት ተጫዋች ታውቃላችሁ። ተከላካይ ሆኑ ነገሮችን በጭንቅላቱ የሚያስብ ሰው፣ በጭንቅላቱ እግር ኳስን ከሚጫወቱት ውስጥ አንዱ ማርኪኒየስ። ስለዚህ ለኔ ማርኪኒየስ ይበልጣል። ጋብሪኤል ማጋሊሽ ከጆን ስቶንስ ጋር ማለት ነው። በጣም በብዙ ርቀት ጋብሪኤል ማጋሊሽ ስቶንስን ይበልጣል። እሺ ዳግላስን ከኦሬሊ ጋር እናነጻጽራለን። ኦሬሊ ደግሞ እዚህ ጋር በጣም በብዙ ርቀት ማለት ነው። ዳግላስ ዜኒት ነው ምናምን ነው የሚጫወተው። ኦሬሊ ደግሞ የአመቱ የፕሪሚየር ሊጉ ምርጡ ወጣት ተጫዋች ነው። በነገራችን ላይ በጣም ነው የሚችለው ኦሬሊ ማለት ነው። ስለዚህ ኦሬሊን እመርጣለሁ ማለት ነው። ብሩኖ ጉማሬሽን ከአንደርሰን። ፕሪሚየር ሊጉ ላይ በጣም ጥሩ ብቃት እያሳዩ ያሉ ሁለት ተጫዋቾች ናቸው፣ ለኒውካስትል እና ለኖቲንጋም ፎረስት ማለት ነው። እና በዚህ አመት ሁለቱም ያሉበትን ክለብ ይለቃሉ ብዬ አስባለሁ። አሁን ላይ ግን ሁለቱን እናወዳደር ካልኩኝ አንደርሰን ይበልጣል። ገና ወጣት ተጫዋች ነው፣ ገና ብዙ ነገር ይጠብቋል። ብሩኖ ጉማሬሽ ተፋላሚ ነው፣ ግን በጣም በቃ እውነት እኔ እንጃ በቃ እያወላወልኩኝ ነው፣ ግን ለአንደርሰን እዚህ ጋር እኔ ድምጽ እንሰጣለሁ ማለት ነው። ራይስ ከካዝሜሮ። ካዝሜሮ የ5 ጊዜ የሻምፒየንስ ሊግ አሸናፊ ነው በነገራችን ላይ፣ ግን ከረንት ላይ ባለው አቋም ራይስ ከማንም ጋር አይወዳደርም። ሁለት ሳምባ ነው ያለው ራይስ። ካዝሜሮ ማለት ነው 60ኛ ደቂቃ ላይ ልቡን ይተፋዋል ሲጀመር ማለት ነው። ስለዚህ ራይስን ባታወዳድሩት ደስ ይለኛል ከካዝሜሮ ጋር ከረንት ላይ ባለው ነገር ከሆነ ማለት ነው። ራይስ አይወዳደርም ከካዝሜሮ ጋር። እሺ ሉካስ ፓኬታ ከቤሊንግሃም። ይሄ ሉካስ ፓኬታ የሚባል ማለት ነው ከሞሮኮ ጋር ሲጫወቱ እንዴት 90 ደቂቃ እንደተጫወተ ራሱ ግራ ይገባኛል። በጣም ነው የሚያበሳጨው። በጣም የሚያናደድ ተጫዋች ማለት ፓኬታ ነው። ሲጀመር ቤሊንግሃም ማለት ነው ይበልጣል። ቤሊንግሃም ይበልጣል። እኔ ቤሊንግሃም ለኔ አይችልም ብዬ ነው የማምነው፣ ግን ከፓኬታ ይበልጣል ሲጀመር ማለት ነው። እሺ ቡካዮ ሳካ ከራፊኒያ። ከባድ ነው ለኔ። ራፊኒያ ምርጥ ተጫዋች ነው፣ ግን ከሳካ ጋር ይወዳደራል። ብዙ ተጫዋቾች ይመጣሉ ከሳካ ጋር እየተወዳደሩ፣ አሁን ላይ ያሉበትን አላቅም በነገራችን ላይ። ከሳካ ጋር ከ20 ማያንስ ተጫዋች ተወራሯል። ሳካ ግን ከረንት ላይ አሁንም ምርጥ ነው። በቃ ሳካ ምርጥ ነው። በቃ እኔ ሳላህ ብቻ ነው ከሳካ የሚበልጠው። ስለዚህ ሳካን እመርጣለሁ። ኩኒያን ከሃሪኬን። ኩኒያ እንደዚህ አግብታ እንዲህ ምናምን ስላለች ከኬን ጋር አይወዳደርም እንዴ? ኬን ጭራቅ ነው ጭራቅ። ወደ መሀል ራሱ እየገባ እንዴት እንደሚጮት አይተዋላ። የሚያረጋቸው ሎንግ ቦል ኬን በጣም ነው የሚችለው። ስለዚህ ኬንን እመርጣለሁ። ቪኒሲየስ ጁኒየር ከጎርደን። ቪኒሲየስ ጁኒየር እንዲህ ይቀቅላል ማለት ነው። 3 ወንክ ከፊት ለፊቱ 4 ወንክ ከሞሮኮ ጋር አቻ የወጡበት አንድ ምክንያት ቢኖር ቪኒሲየስ ጁኒየር ነው። የግል ብቃቱን ተጠቅሞ ነው ጎል ያገባው። ጎርደን ግን ገና በማድረግ ላይ ያለ ልጅ ነው። ስለዚህ ቪኒሲየስ ጁኒየር ምርጥ ተጫዋች ነው። ብራዚል ከእንግሊዝ ጋር በዚህ መልኩ አነጻጽረናል። ቀጣይም ንጽጽሮችን ይዤላችሁ እመጣለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።